ግን ወይኑን ያዘጋጀችው ለናታን ነበረ። ድሮ በመድኃኒት እንኳን ብታደነዝዘው ናታን ልሳሳት አልቻለም። በአሁኑ ግን እውነት አደርጓለሁ ከናታን ጋር አድራለሁ እያለች ነው። ድሮም የእሷ እቅድ ከናታን ማርገዝ ነበረ። ያው በውሸት አረገዝኩ ብላ ነበር አይደለም። የአሁኑ ደግሞ እውነት አድርጓለሁ እሱ ከኔ ጋራ እንዲያድር አድርጓለሁ ዛሬ ብላ አቀደችው ማለት ነው። ቢሆንም ግን እቅዷ አልተሳካም። በተቀራኒ እሱ ከሚወዳት ከሚያከብራት ሴት ጋር አደረ ማለት ነው። ሉሊት መታ ዜናው ስትነግራት በቃ ምንም ማድረግ አልችልም፣ በአሁኑ ጊዜ መናገርም አልችልም። ምክንያቱም እኔ አሁን የናታን እጅ ነው ያለሁት። ምክንያቱም ንብረቴ ሙሉ በሱ ስም ነው ያለው። ስለዚህ ምንም ማድረግ ስለማልችል ዝም ብዬ ጠጥቼ ሊደር አለችና ከሉሊት ጋራ ጠጥቶ ሰክሮ አደሩ ማለት ነው። ሌላ ደግሞ ቤዛ አሁን ናታን ኤፍራታን ማስወገድ አለብኝ ብላ በብር ሰው አስጋዝታ አዘጋጅታለች። የኤፍራታ እጣ ፋንታ ምን ይሁን? እኔ የኤፍራታ ነገር በየቀኑ የተለያየ ነገር ይመጣበታልና መጨረሻው የሷ እጣ ፋንታ ምንድን ነው? ኤፍራታ መሞት የለባትም። ኤፍራታ ጭራሽ በጭራሽ መሞት አይደለም እንቅፋት እንኳን መንካት የለበትም። ኤፍራታ ለሀቅ የምትኖር ለሰዎች የምትኖር ትክክለኛ ሰው ናት። ግን ቤዛ አስባለች፣ አቅዳ ጨርሳለች፣ ተዘጋጅቷል ማለት ነው ኤፍራታን የሚገድል ሰው። ብቻ ኤፍራታ ደግሞ በተቀራኒ ለእህቷ ታስባለታለች ማለት ነውና ለናታን ራሱ እህቴ ናት፣ አሁን እኛ ፍቅር ጀምረናል፣ ፍቅር ውስጥ ነን። ግን ቤዛ በተቀራኒ አንተ ስለምትወድ ትጎዳለች። ምን እናድርግ ብትል ቤዛ እኮ ራስ ወዳድ ናት። እሷ አንቺን ለመጉዳት የፈለገችውን ታደርጋለች፣ አንቺ ግን ለቤዛ ታስብለታለሽ እያለ ናታን ይነግራታል። ያው ብዙ ነገር አድርጋለች። አሁን ናታን ከነመጨረሻ ጠልቶታል። እሷ ግን ናታን ብቻ የራስን ለማድረግ የፈለገ ነገር አድርጓለሁ፣ ገንዘቤንም አጥቼ እሷን አስወግጄ ናታን የራሴን አደርጓለሁ ብላለች። ናታን ግን አጠገብ ሆኖ መቼ የእሷ ሆነ? ያ ጊዜ ተጋብቷል። ማንም የከለከለ ሰው የለም። ከፈለገ እሷ ጋር መሆን ይችል ነበረ፣ ግን አልቻለም። እና ቤዛ አሁንም ተስፋ አትቆርጥም። ምን ጉድ ነው ይሄ? እኔ ገርሞኛል። እና እንደዛ ነው። ያፌትም ኤፍራታን የራሴን ካላረኩ እሞታለሁ እያለ ነው። በዚህ ቤዛ፣ በዚህ ኤፍራታ፣ በዚህ ሉሊትም እኔ ያለኝ ንብረት ሁሉ ሰጥቼ ጥላቶቼ ማስወገድ ይፈልጋሉ እያለች ነው። እና አንድ ላይ ሆነን ከቤዛ ጋር አንድ ላይ ሆነን ኤፍራታን እናስወግድ፣ ኤፍራታን ከህይወታችን እናስወጣ ብሎ ተባብሎ ተመካክሯል። ቢሆንም ግን ቤዛ ይሄ ነገር አልተቀበለችም። ምክንያቱም ሉሊት የሆነ ሰው ስታገኝ ትገለበጣለች። ያ ጊዜ ደግሞ እኛንን መካዳ ትክደናለች። ስለዚህ ሉሊት እዚህ ውስጥ አናስገባም ብላ ከጓደኛ ጋር ተመካክራ እሷ ለብቻ ነው ለኤፍራታ ሰውን ያዘጋጀችለት ማለት ነው፣ ኤፍራታን የሚያስወግድ። ብቻ እያሳዝናል። እህቷ ላይ እንደዚህ መፍጠር ብቻን ሆና ግን መንገድ ላይ ሰው ጣምታ ቁጭ እንዳትል ቤዛ፣ ይሄ ነው የፈራውላት። ምክንያቱም ሁሉም ሰው አሁን ከዛ ቤት ይወጣል። ቤዛ ደግሞ ምን ትሆናለች? ባዶ ቤት ይዛ መቀመጥ ከባድ ነው። ሰው ጋራ ኖሯ፣ አባቷ እናቷ ጋራ ኖሯ፣ እንደገና ደግሞ መጨረሻ ላይ ብቻዋን ስትሆን ከባድ ነው የሚሆንለት። እና በላኑ ጊዜ ኤፍራታ ምንም አትሆንም። ኤፍራታ ወንድም አላት፣ የሚወዳት የሚሳስለት የሚሞትለት ወንድም አላት። እንደገና ደግሞ ለኤፍራታ ብላ ሰራተኛ ሆና ዝቅ ብላ አይኗን እያየች እየኖረችለት እናት ገኒ አለችለት። እና ኤፍራታ ሀብታም ናት። ከዚህ የሚወዳት ፍቅረኛ አላት። እና የሚጎዳ አሁን የምትጎዳ ቢሆን ቤዛ ናት። ቤዛ አንደኛ አባቷን በሞታታለች፣ ጸባይ የላትም ፍቅረኛ። ቤዛን እስኪ ማን ይፈልጋታል? አይተናል እኮ ያፌትም ተጫውቶበት
አስረግዟት እንደገና ደግሞ ሁሉ ነገር አድርጋት ነው። አሁንም ቢሆን አውቆ ነው ናፍቀሽኛል ምናምን ምላት እንጂ ከነጭራሹ ቤዛን አይፈልጋትም። ናታንም ቤዛን አይወዳትም። ኤፍራታ ሁሉም ሰው ይፈልጋታል። ስለዚህ ኤፍራታ ሀብታም ናት። ግን አንቺ ደሃ መናጤ እያለች ትሰድቧለች። አይደለም ሀብታም ናት እሱ ከሀብታም ሀብታም እና እንደዛ ነው ውዶቼ። ብቻ የኤፍራታ መጨረሻ ላይ የናታን መጨረሻ ማየቱ ናፍቆኛል። እና ቢኒም ደግሞ እነዚህ ሰው ቤተሰብ መጠበቅ አለብን እና ቤተሰቦቼ እንደዛ ነበረ። ብቻ ኤፍራታ በዚህም ይሁን ፈጣሪ ጠብቃት። ናታንም እንደዛ ያፌት መቼም ተኝቶ አያድርም። እኔ አገባታለሁ እንዴት ይላል። ይሄ ናታን ለመጉዳት እንጂ ሲጀመር ያፌት የፍቅር ልብ የለውም። ሰውን ለመጉዳት የተፈጠረ ሰው ነው እንጂ ሰውን ለመጥቀም የተፈጠረ ሰው አይደለም። ይሄ ውሸት ነው። እና እንደዛ ነው ውዶቼ። ጽዮንም አሳግታታለሁ ሴቶቹ ጋር እንድትገባ አደርጋለሁ እያለ ነው። ይሄ መቼም አይሳካም። እና ገኒ በዛሬ ቀን ደስ ብሏት ልጆቿን አቅፋ እልል ብላ ፈጣሪዋን አመስግና እየኖረች ነው። ግን ደግሞ ገኒ በጣም ዘገየች። ዛሬም ቀጠሮ ይዛለች። ለኤፍራታ ጥላቶቹ ተዘጋጅቷል። እሷ ግን ሌላ